እማታውቁትም ደግሞ እወቁት። ይኸው ታላቁ ሙፈሲር ኢብኑ ጀሪር አልጠበሪ እንደዚህ ይናገራሉ። እችን 2 ደቂቃ የማትሞላ ቪዲዮ ስክሮል አድርገህ እንዳታሳልፍ፣ ታገስና ጨረሳትና ሼርም አድርግ። ባረከላሁ ፊክ። አላህ ስብሓነሁ ወተዓላ አንድን ባህሪ ለራሱ አጸደቀ ማለት የፍጡሩን ባህሪ ይመሳሰላል ወይ የሰውን ባህሪ ይመሳሰላል ማለትን አያሲዝም። ይህም ማወቅ አለባችሁ ሙሉ በሙሉ ማለት ነው። አላህ ስብሓነሁ ወተዓላ ፊት አለው ስንል የፍጡራንን ፊት ይመስላል ማለት አይደለም። እጅ አለው ስንል የፍጡራንን እጅ ይመስላል ማለት አይደለም። እንደዚህ አትሰቡ። ደግሞ ይህን ስንልም ደግሞ አዑዙ ቢላህ ይሄ ወሃቢያ ነው፣ ይሄ ሙጀሲማ ነው፣ ሙሸቢሃ ነው አትበሉ፣ ተጠንቀቁ። አላህ ስብሓነሁ ወተዓላ በራሱ ያጸደቀው እናጸድቃለን፣ በዛ ላይ አንጨምርም አንቀንስም። እንደዚህ ወቁልን ማለት ፈልጌ ነው። ይህንን ኪታብ ታውቁታላችሁ ይመስለኛል ሁላችሁም። ይህንን ሸርሑል ፊቅሂል አክበር የማን ነው? የአቡ ሐኒፋ ነው መትኑ። አህባሾች እንደውም በጣም ብዙ ጊዜ የአቡ ሐኒፋ ነው ብላችሁ ታምኑበታላችሁ። እንደዛ ነው አይደል? እማታውቁትም ደግሞ እወቁት። ሸርሑ የማን ነው? አሸኽ ሙላ ዓሊ ቃሪ ይባላሉ ማለት ነው። ይህንን ኪታብ 2ኛ ገጽ ላይ ከመትኑ ከፍቼ ላሳያችሁ፣ ከአቡ ሐኒፋ መትን ማለት ነው። የአላህን ባህሪያት ሲናገር እንደዚህ ይላል። ወለሁ የዱን አላህ ስብሓነሁ ወተዓላ እጅ አለው፣ ወወጅሁን ፊትም አለው፣ ወነፍሱን ነፍስም አለው። ፈማ ዘከረሁ ላሁ ተዓላ ፊል ቁርአን ሚን ዚክሪል ወጅሂ ወልየዲ ወነፍሲ ፈሁወ ለሁ ሲፈቱን ቢላ ከይፍ። አላህ ስብሓነሁ ወተዓላ በቁርአን ውስጥ የተናገረው ወጅህ ብሎ እንደዚሁ የድ ብሎ የተናገረው ነፍስ ብሎ የተናገረው የእሱ ሲፋ ነው ይላል። የእሱ ባህሪያት ናቸው እኛ በምናውቀው ኪፍያ ሳይሆን። ከዛም ምን አለ? እችን ቦታ በደንብ ተርኪዝ አድርጉ። ወላ ዩቃሉ ኢነ የደሁ ቁድረቱሁ አው ኒዕመቱሁ ሊአነ ፊህ ኢብጣል ሲፋ። አሕባሾች እንደሚሉት የአላህ ቁድራ ነው የድ በማለት የተፈለገበት፣ ኒዕማ ነው ብሎ አይተረጎምም፣ ተእዊል አይደረግም፣ አይጠመዘዝም ይላሉ። ወሁወ ቀውሉ አህሊል ቀደሪ ወልኢዕቲዛል። ይሄ የቀደርያዎችና የሙዕተዚላዎች ነው። ዛሬም ደግሞ አሕባሾችንም ጨምርባቸው ማለት ነው። ወላኪን የዱሁ ሲፈቱሁ ቢላ ከይፍ ብሎ ይናገራሉ። የአላህ ሲፋ ነው የአላህ ባህሪ ነው እኛ በምናውቀው ሲፋ ሳይሆን ይላሉ። ወገደቡሁ ወሪዳህ መቆጣቱም ሆነ መውደዱ ሲፈታን ሚን ሲፋቲሂ ቢላ ከይፍ ብሎ ይናገራሉ ማለት ነው። ይሄው ክታብ ላይ ማለት ነው። ይሄ ብቻ አይደለም፣ ታላቁ ሙፈሲር ኢብኑ ጀሪር የሚባሉት ማለት ነው። ይሄው የነሱ ተፍሲር ነው። ይሄ ተፍሲሩ ጠበሪ ስንተኛ ሙጀለድ? 10ኛው ሙጀለድ ላይ እንደዚህ ይላሉ። 606ኛው ሰፍሐ ላይ ይህንን አያት ሲተረጉሙ እንደዚህ ይላሉ። ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ የሚሉን ሲተረጉሙ፣ እኛ የኪታብ ችግር የለብንም፣ የሰለፎችም ኪታብ ነፍ ነው እኛ ጋር። ዩኽቢሩ ተዓላ ዚክሩሁ ቢዛሊክ አላህ ስብሓነሁ ወተዓላ እኮ በዚህ አንቀጽ እየገለጸልን ነው አሉ። አነሁ ኸለቀ አደመ ቢየደይህ አደምን በእጆቹ እንደፈጠረ አላህ ስብሓነሁ ወተዓላ እየገለጸልን ነው ብለው ይኸው ታላቁ ሙፈሲር ኢብኑ ጀሪር አልጠበሪ እንደዚህ ይናገራሉ። አሕባሾች አላህ እጅ የለውም ስትሉ ቁርአንን እንዴት ነው የምታስተባብሉት? ሐዲስን እንዴት ነው የምታስተባብሉት? ፊት የለውም ስትሉ እንዴት ቁርአንና ሐዲስን ታስተባብላላችሁ? አዑዙ ቢላህ። ኢዘን ፈልተዕለሙ ወላ ነሩዱ ዛከ ቢልዑቁሊ ሊቀውሊ ሙፍተሪን ቢሂ ጀሁሊ ወሰላም